እርሱ ኃያል ነው። አብሳሪ ትብስት ቅድስት ኢየሉጣንና ሕፃኑ ቂርቆስን የታደገ ሰለስቱ ደቂቅን ከእሳት ያወጣ ኃያል መልአክ በመላእክት ዓለም ጥርጥር በሆነ ጊዜ በያለንበት እንጽና ያለ ጽኖ መልአክ ቅዱስ ገብርኤል። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ በዛሬው ቪዲዮ ስለ ኃያሉ መልአክ ስለ ቅዱስ ገብርኤል እንመለከታለን። ቻናሉን ሰብስክራይብ ያላደረጋችሁ የደውል ምልክቷን በመጫን ቤተሰባችንን እንድትቀላቀሉ እያስታወስን ቪዲዮንም ላይክ እና ሼር በማድረግ እስከ ፍጻሜ አብራችሁን እንድትቆዩ እንጋብዛለን። ከሰባቱ ሊቃነ መላእክት አንዱና በእግዚአብሔር ፊት የሚቆመው ታማኝ መልአክ ቅዱስ ገብርኤል ነው። በተራዳኢነቱና በአማላጅነቱ በክርስቲያኖች ዘንድ የሚወደደው ቅዱስ ገብርኤል ሁልጊዜም ለደስታና ለምስራች የሚላክ መልአክ ነው። በተለይ ስለ ክርስቶስ ልደት ለድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ በመሆኑ መልአከ ብስራት ወይም መጋቢ ሐዲስ ተብሎ ይጠራል። ገብርኤል ማለት የእግዚአብሔር ልጅ የሚመስል ጌታና አገልጋይ ማለት ነው። መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ ማን ፈጠረን እያሉ እርስ በርሳቸው ሲጠያየቁ የቀድሞ መልአክ ሳጥናኤል በትዕቢትና በድፍረት እኔ ፈጠርኳችሁ ብሎ መላእክትን ለማታለል ሲሞክር፣ ቅዱስ ገብርኤል ግን የፈጠረንን አምላክ እስክናውቅ ድረስ በያለንበት ጸንተን እንቆም በማለት መላእክትን ያረጋጋ መልአክ ነው። የአምላክ እናት እመቤታችን ቅድስት ድንግል ማርያም ከሌሎች መላእክት ሁሉ በይበልጥ መልአኩ ቅዱስ ገብርኤልን እንደምትወደው በድርሳነ ገብርኤል ላይ ተጽፎ ይገኛል። ወንድሞቻችን ሆይ እመቤታችን ድንግል ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤልንም በይበልጥ እንደምትወደው ተመልከቱ። የልጇን የጌታችን የመድኃኒታችን ኢየሱስ ክርስቶስ ከእርሷ መወለድን ያበሰራት እርሱ ነውና በማለት ድርሳነ ገብርኤል ዘኅዳር ምዕራፍ 2 ከቁጥር 13 ላይ ተጽፎ እናገኘዋለን። ቅዱስ ገብርኤል ኃያል መልአክ ነው። ቅዱስ ዮሐንስ በራእዩ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው። በራሱም ላይ ቀስተ ደመና ነበር። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት ነዶዎች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳም አንበሳ በታላቅ ድምፅ ጮኸ በማለት መስክሯል። ቅዱስ ገብርኤል የመላእክት አለቃ ነው። በራማ በሰፈሩት 10 የነገድ ሰራዊት ላይ የአርባብ አለቃ ነው። ነቢዩ ሄኖክም በሰራዊት ላይ የተሾመ መልአክ ቅዱስ ገብርኤል ነው ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳን መላእክትን ወራዊና ዓመታዊ በዓላቸውን በጸሎትና በምስጋና ታከብራለች። በተለይም ታኅሳስ 19 ቀን የመልአኩ የቅዱስ ገብርኤል በዓል የሚከበርበት ምክንያት ብርሃናዊ መልአክ ቅዱስ ገብርኤል አናንያ፣ አዛርያ እና ሚሳኤል ወይም ሰለስቱ ደቂቅ ከእቶን እሳት ያዳነበት ዕለት በመሆኑ ነው። በዚያን ጊዜ በጣዖት ፍቅር ከመጠን በላይ ልቡ ተቃጥሎ የነበረ የባቢሎን መሪ ናቡከደነጾር ቁመቱ 60 ክንድ ወርዱ ደግሞ 6 ክንድ የሆነ የወርቅ ጣዖት አሰርቶ ሕዝቡ በሙሉ ለጣዖቱ እንዲሰግድ አዋጅ አወጀ። ያ ዘመን ለእግዚአብሔር ወዳጆች የፈተና ዘመን ነበር። በዛች ፈታኝ ዘመን ነበር 3ቱ ታማኝ የእግዚአብሔር ባለሟሎች የተገኙት። ንጉሱ ላቆመው ጣዖት ያልሰገደ ሰው ቅጣቱ ወደ እሳት መጣል መሆኑን በሚገባ የሚያውቁት 3ቱ ታዳጊዎች ግን በጭራሽ ፍርሃት አልተሰማቸውም ነበር። ንጉሶይ አምላካችንን ክደን አንተ ላቆምከው ጣዖት አንሰግድም አሉት። 3ቱ ታዳጊዎች የያዙት ጠንካራ አቋምም ለንጉሱ ታላቅ ራስ ምታትን ፈጠረ። ንጉሱም አገልጋዮቹን ጠርቶ እሳቱ 7 እጥፍ እንዲነድ ትእዛዝ ሰጠ። እሳቱም ቀድሞ ከነበረበት ኃይሉን ጨምሮ 7 እጥፍ መንደድ ጀመረ። ወዲያውኑ የንጉሱ አገልጋዮች አናንያ፣ አዛርያ እና ሚሳኤልን እያዳፉ ወደ እቶን እሳቱ ወረወሯቸው። ሰለስቱ ደቂቅ ከየት እንደመጣ ከማይታወቅ እንግዳ ጋር በመሆን በእቶን እሳት ውስጥ ይንሸራሸሩ ጀመር። ይህ ተአምር ንጉሱንና መኳንንቱን አስገረመ። ንጉሱም በዚህ ወቅት እነሆ እኔ በእሳቱ መካከል የሚመላለሱ 4 ሰዎችን ያለው እሳቱ ምንም አላቆሰላቸውም፣ 4ተኛውም የአማልክት ልጅ ይመስላል አለ። ወዲያውም ከእሳቱ ሄዶ ኑ ውጡ አላቸው። በልብሳቸውም ላይ ጥላሸት እንኳን ሳይታይ ከጸጉራቸውም አንድ ዘለላ እንኳን ሳይጎድል ከእሳቱ ውስጥ ወጡ። ንጉስ ናቡከደነጾር ይህን አይቶ እግዚአብሔር አምላክ ይመስገን አለ። ንጉሱም አዋጁን በአዋጅ ስሮ ለሕፃናቱ በሹመት ላይ ሹመት
በክብር ላይ ክብር ጨምሮላቸዋል። የነደደ እሳት ውስጥ ገብቶ ከመውጣት ባልተናነሰ መከራ ውስጥ ገብተው በቅዱስ ገብርኤል አማላጅነት ከሞት ስጋና ከደዌ ድነው እውነተኛ ምስክርነታቸውን የሚሰጡ ብዙዎች ናቸው። በመልአኩ ስም በፈለቀው ጸበል ተጠምቀው ደዌ የራቀላቸው እጅግ በርካቶች ናቸው። በየዓመቱ በቁልቢና በቅዱስ ገብርኤል ስም በታነጹ አብያተ ክርስቲያናት የሚሰበሰቡ ምዕመን ስለቱ የሰመረለት፣ ልመናው የተሰማለት፣ በመልአኩ ምልጃ የዳነ፣ ጭንቆ የራቀለት፣ ቋጠሮ የተፈታለት እንደሆነ ግልጽ ነው። ይህ መልአክ ከሰለስቱ ደቂቅ በተጨማሪም ለሕዝቡ ሁሉ በምልጃው ምሕረትን እያሰጠ የሚያስምር ነው። ቅድስት ኢየሉጣንና ልጇ ሕፃኑ ቂርቆስንም ከእቶን እሳት ያዳነ መልአክ ነው። ዛሬም ለጠሩት ሁሉ ፈጥኖ የሚደርስ አማልደን ላሉት ምልጃን የሚያሰጥ ከተወደደ አምላኩ ይቅርታና ምሕረትን የሚያሰጥ አማላጃችን ቅዱስ ገብርኤል ነው። የመልአኩ ጥበቃ አይለየን፣ ምልጃውም ይርዳን እያልን ለዛሬ ያዝነውን እንዲያስቃኘናችሁ ዳግም በሌላ የመጽሐፍ ቅዱስ ታሪክ በሌላም የቅዱሳን ታሪክ እስክንገናኝ በያላችሁበት ሰላም